ሰላም በያላችሁበት የተከበራችሁ ተመልካቾች አጋራችን ኢቲስዊችን እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። ሸማቾች ህብረት ስራ ማህበራት የኑሮ ውድነትን ለማቅለል እየሰሩት ያለውን ስራ ማጠናከር እንደሚገባ በደሴ ከተማ የሚገኙ የመንግስት ሰራተኞች ተናገሩ። የሸማቾች ህብረት ስራ ማህበራትን አቅም በማሳደግ ለነዋሪዎች መሰረታዊ ምርቶችን በበቂ ሁኔታ እንዲቀርብ እያደረገ መሆኑን የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታውቋል። አዲሱ ተስፋዬ ሸማች ህብረት ስራ ማህበራት ለዜጎች የተለያዩ ምርቶችን በቅናሽ ዋጋ በማቅረብ ዜጎች ከሚደርስባቸው የኑሮ ውድነት ጫና እንዲላቀቁ በማድረግ ረገድ ጉልህ አስተዋጽኦ ያበረክታሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ ሸማች ህብረት ስራ ማህበራት ለከተማው ነዋሪ የግብርና ምርቶችን በተመጣጣኝ ዋጋና ጥራት ደረጃ በማቅረብ የኑሮ ውድነትን እያረጋጉ እንደሚገኙ በደሴ ከተማ የሚገኙ የመንግስት ሰራተኞች ለአማራ ሚዲያ ኮርፖሬሽን ተናግረዋል። የመጣሁት ከደሴ ጸደይ ባንክ ቅርንጫፍ ነው። ትልቅ ችግራችን የቀረፈልን ለመንግስት ሰራተኞች ደሞዛችን አናሳ ከመሆኑ አንፃር ብዙ ችግሮች እየተፈታተኑን ነበረ። በዝቅተኛ ደሞዝ የሚኖሩትን እስከ 3 ወርና እስከ 5 ወር ድረስ በሚፈልገው መጠንና የሚፈልገውን አገልግሎት በጣም በሰፊ ሁኔታ እየቀረበለት ያለና ተጠናክሮ መቀጠል ያለበት ነው የምለው። በደሴ ከተማ የሚገኘው ላኮ መልዛ ሸማች ስራ ማህበራት ዩኒየን ለመንግስት ሰራተኞች በተመጣጣኝ ዋጋ የግብርና ምርቶችን በማቅረብ የገበያ ማረጋጋት ስራ እየሰራ መሆኑን የሸማች ህብረት ስራ ማህበር ዩኒየኑ ስራ አስኪያጅ አቶ ኢየሱፍ መሐመድ ተናግረዋል። እንደ ሸማች ዩኒየን አንከዝንም። ምርት ይገባል ይወጣል። የደሴ ከተማ ህዝብ አብዛኛው ማለት ይቻላል ከላኮ መልዛ ሸማቾችና በስሩ ከተቋቋሙት አባል ማህበራቶች ነው የሚጠቀመው። የሚያገኘው ምርት የተሻለ ምርት ያገኛል። ዋጋውም ተመጣጣኝ ነው። ከሌላ በዝቅተኛ ነው የሚያገኘው። እሱ ብቻም አይደለም። በ3 ወር ዱቤ በተለይ አነሳ ነዋሪውና የመንግስት ሰራተኛው በ3 ወር ዱቤ ነው አገልግሎት እያገኘ ያለው። ያዘው አሰጥ ሸማች ህብረት ስራ ማህበራት ስራ አስኪያጅ አቶ አበባው በቀለ የመንግስት ሰራተኞች በረጅም ወራት ክፍያ የግብርና ምርቶችን በመውሰድ ችግራቸውን እያቃለሉ እንደሚገኙ ተናግረዋል። በአብዛኛው የጤፍ ምርት ላይ ነው አቅርቦት ያለን እኛ። የኢንዱስትሪ ምርቶች እንደዚሁ ዱቄት፣ ፓስታ፣ ማኮረኒ ይህን ሁሉ ሳይቀር በ3 ወር የዱቤ ክፍያ እንሰጣለን። የመንግስት ሰራተኛ አብዛኛው ብዙ ደንበኛ አለን። በደሴ ከተማ አስተዳደር 18 መሰረተ ሸማች ህብረት ስራ ማህበራትና 1 ዩኒየን የተለያዩ ምርቶችን ለተጠቃሚዎች በማቅረብ የገበያ ማረጋጋት ስራዎችን እየሰሩ እንደሚገኙ የደሴ ከተማ አስተዳደር ህብረት ስራ ማህበራት ጽህፈት ቤት የግብይት ቡድን መሪ አቶ ካሳውን መልኬ ገልጸዋል። ከተለያዩ ቦታዎች ከአምራቾችና ከፋብሪካዎች ምርቶችን በማምጣት ለመሰረታዊ ሸማች ህብረት ስራ ማህበራት ተደራሽ ያደርጋል። መሰረታዊ ሸማች ህብረት ስራ ማህበራት ደግሞ በተዋረድ ለአባሎቻቸውና ለመንግስት ሰራተኛው በተመጣጣኝ ዋጋ የተለያዩ የኢንዱስትሪና የግብርና ምርቶችን እያቀረቡ ይገኛል። በከተማ አስተዳደሩ የኑሮ ውድነትን ለማቃለል ከሚሰሩ ሸማች ህብረት ስራ ማህበራት በተጨማሪ ምስጉን ነጋዴዎችን በማስተባበርና የድንኳን ግብይት ማዕከላትን በማቋቋም የኑሮ ውድነት ችግሮችን ለመፍታት እየተሰራ ነው ያሉት ደግሞ የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ የሰብል ግብይት ቡድን መሪ ወይዘሮ ኢየሩሳሌም መድፉ ናቸው። በከተማችን ያሉትን ዩኒየን 1 ዩኒየን ያለን ህብረት ስራ ማህበራትን ምስጉን የሆኑ ነጋዴዎችን በመጠቀም የገበያ ማረጋጋት ስራ እየሰራ እንገኛለን። ይህ የገበያ ማረጋጋት ስራችን እኛ እንደ ከተማ አይደለም እንደ ክልልም እውቅና አግኝተን በከተማ ከ8 ዞኖች ሁለተኛ የወጣንበት ሁኔታ ነው ያለ። ይሄ ደግሞ ምንድነው ህብረተሰባችን ከኛ ጋር ከጎን በመሆን ያሉ ችግሮችን ተቋቁሞ ምርት በማስገባት የድንኳን ግብይቶችን በማካሄድ ህብረተሰባችን ከዚህ ከተመረረበት የኑሮ ውድነት እፎይ የሚልበትን ሁኔታ እያመቻቸን እንገኛለን። የማህበረሰቡን የኑሮ ውድነት ለማቃለል የሸማች ህብረት ስራ ማህበራትን ማጠናከርና መደገፍ እንደሚያስፈልግ የተገለጸ ሲሆን የሸማች ህብረት ስራ ማህበራትን በካፒታል ማሳደግ ላይ ትኩረት ተሰጥቶ መስራት እንደሚገባም ተጠቁሟል።